ባቸው ነብይ ሰለላሁ ዐለይሂ ወሰለም ዑስማን ሆይ ወላሂ ሶስተኛ ልጅ ቢኖር ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጥቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶን የሚያይ ትልቅ ሰው መጣው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገር ያ አቡ ሐኒፋ አንተ አቡ ሐኒፋ ወይ እንዲህ አይነት ሰውማ ተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው ኢነሁ ይሁዳ ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲ አንዷ ልጅ ለይሁዳ ዳር ትለኛል አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል አሉት እንዴት ምን ማይገርምም ትለኛል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فاستغفر وبكى ያለቀሰ ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه ከዑስማን ክብር ላይ ቆሻሻ እንደገፈፉ አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቆሚ አኺራ ላይ ስራችን ይበላል ተገናይተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስርዓት የሚጣስበት ቦታ ከሆናችሁ ተነሱ ነው ያለው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ሄዱ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ ህሜት ማስቆም ያልቻለ ምን ያድርግ ተነስቶ መልሱ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala ኢነኩም ኢዘን مثلهم ነው ያለው አብራችሁ ናችሁ ህሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ ህሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆመው ሰው ይጠላኛል والله ይሄ ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለህ ሲታማ ብታስቆምስ እነዚህ ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ ሰخط الله عليه አላህ ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛ ኮመጦ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሁሉ ሐቂቀታ አላህ እንዲጠላ አደርጋለሁ ይያለን ነገር ግን ወመን አስخط الناس ሰዎችን ያስቆጣን ያላማል ህሜት አቆሙ ብለ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ትር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰው ልቦናይት ነው ያለው የሰው ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያረጋል ገልብጦ እንዲጠላው ያደርጋል ደሞ ወይ والله በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ዝቡ ይጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው والله ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም
والله በተጨባጭ የታየው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነገ ወዲያ የሚወደዱ እነዚህ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ትናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችል አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ሀሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ሀሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከምላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት የፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طبب ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሰዐከ በይቱክ ቤትህ ይስፋ ማዕናው የራስ ጉዳይ ይበቃል በሶሽ ጉዳይ ገብተ አትዋዥቅ የራስ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي ስለዚህ የመላስ ነጃ ከየትኛውም ፈላ ነጃ መውጫው መላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ይላሉ من وقي شر قبقبه وذبذبه ولقلقه فقد وقع الشر كله ነብዩ ሰለላሁ ዐለይሂ ወሰለም قالوا من وقي يتطبق سو الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت معناتنو يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شرن ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም بل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل ياندالو أجر أفنشا جرو ملاسن ما ناقر يجمرالو أي يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا
فإنك أنتكو إذا استقمت استقمنا أنت قد يالك እንደሆን እኛ ቀጥ እንላለን وإن اعوججت مسمر يلقك እንደሆን اعوججنا መስመር እኛ እንለቃለን سبحان الله እኛ አንሰማውም ግን የእያንዳንዱ የሰውነት ክፍል እግር እጅል ጀሮይል እያንዳንዱ ምላስን ያናግራሉ እተቂላህ አደራህን አላህን ፍራ ገደል አብረህ እንዳትከተል ይሉታል ማንን ምላስ ኸይር ተናገሩ ይዝም በልልን አብረ ጀሃነም እንዳደለን ይላሉ የሰውነት ክፍሎች ሐዲስ ሐሰን عند الشيخ الألباني وان ابن مسعود عندي صوف ترارا لي تلبيه ያደረጉ ቆሙና ምን አሉ መሰላችሁ ያ ሊሳኑ አሉ ምላሳቸውን ያናገሩ አንተ ምላስ ወይ ቁል ኸይረን ተግነም ኸይር ተናገር ታተርፍ ታገኝ ዘንድ ወስኩት عن شر تسلم ከሸር ነገር ዝም በል ሰላም ትወን ዘንድ من قبل ان تندم الله ፊት ቀርበህ በምትጠየቀው ጥያቄ ከመንደም ከመሰሰትህ በፊት سبحان الله ምላስ እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قرب هذه الشرطيه يبالا من كان يؤمن بالله واليوم الاخر بالله بمجرشاو كان የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣን አምንኛለሁ ካልክ خير ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ويطሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه سبحان الله حسن البصري من قال له إن لسان المؤمن يا مؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عند نقر من نقر سيفلق تدبره بقلبه بقلبه يستنتنوال ينقر يتكمل أي تكمل بناغرو اللهن يسقطال يسقطال ترفالو يلوم مجمرا بلبو يستنتنوال كذا لبو كارغاغطلت يلبون بر اسكفتو ثم امضاه بلسانه عفون كفتو يناغرال بملاسو ياسبون ነገር ይተከብራል ነገር ግን መጀመሪያ ከልቡ ውስጥ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው እንዴ ግን አሉ ሐሰኑ البصري وان لسان المنافق يمنافق ملاسم ما قالوا أمام قلبه كلب في تلفتنا ያለው فإذا هم بشيء أمضاه بلسانه በአንድ ነገር ያሰበ እንደሆነ አምዳሁ ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامة ይጠይቀኛል እንዲህ የሚባል ሳቦት የለም አምዳሁ بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه بلبه يستنتنو
ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه